በሌላ በኩል ደግሞ የሆኑ ሰዎች የሸዶ ተከታዮች ነን ብለው በማታ ሰዎችን ይገላሉ። በቀጣዩ ቀንም አሌክሲያ እና አይረስ ወደ ሼሪ ወይም በፊት ከሸዶ ጋር የተጋጨች ልጅ ጋር ሄዱ። እሷም እንደ ኪንግደሙ አዋቂ የተባለች ተመራማሪ ናት። አይረስም የሆነ ነገር ፊት ለፊቱ አስቀምጣ የዲያብሎስ ተከታዮች በደበቃ ከፈረሰ በኋላ እንዳገኙና ምን እንደሆነ ራሱ ስለማያውቁ እሷ ተመራምራ ምን እንደሆነ እንድትነግራቸው ጠየቀቻት። አሌክሲያም እንደዚህ ያደረጉኝ ሰዎችን ለመበቀል መረጃዎችን ለመሰብሰብ እንድትረዳት ጠየቀቻት። ሸዶ ደግሞ ጓደኞቹ ቾኮሌት የሚሸጥበት ቦታ ይወስዱታል። ቾኮሌት ደግሞ በአለማቸው ስለማይታወቅ እዛ ሲደርሱ ረጅም ወረፋ ይጠብቃቸዋል። ከዛ አንዷ የማርኬቱ አስተናጋጅ መታ በተለያዩ አይነትና ጣዕም ቾኮሌት ስለሰሩ መጥቶ ቀምሶ አስተያየቱን እንዲሰጣቸው ሸዶውን ወሰደችው። እሷም የሆነ ቦታ ትወስደዋለች። ቦታውም በተከታዮቹ ተሞልቶ ነበር። ከሱ ተከታዮች ውስጥ አንዷ የሆነችው ጋማ ተቀበለችው። ይሄ ቦታ ሁሉ የእሷ እንደሆነና በእሱ ምክሮች ይህን ሁሉ እንዳመጠች ነገረችው። ሸዶውም በበፊቱ ህይወት ውስጥ ያወቃቸውን ነገሮችና መረጃዎች አምጥቶ ሲነግራቸው ያስታውሳል። እሱም እነሱ እንደማያውቁ ስለሚያውቅ በህይወቱ መደበኛና የተለመዱ ነገሮችን እየነገራቸው በመጨረሻ ላይ ይሄ የጥላ ጥበብ ነው ብሎ ይጨርሳል። እነሱም አምኖት ነገሩ ጥበብ ሆኖ ቀረባቸው። ሸዶም ነገሩ ተመችቶት ህልሙ እንደተሳካ ንጉስ እንደሆነ ይሰማዋል። ለስራዋም ሸለማት። ይህ የቾኮሌት ስራ ገንዘብ እያመጣ ነው ብሎ ጠየቃት። እሷም በአጭር ጊዜ ውስጥ በተለያዩ ሀገር ብዙ ቅርንጫፎችን መክፈት እንደቻለች እና ከዛ ላይም 1 ቢሊዮን ሳንቲም መሰብሰብ ችያለሁ። ሳንቲሙም ስለሚያንሰው ይቅርታ ጠየቀችው። ሸዶም ደንግጦ ከአፌ በወጡት 2 ቃላቶች ብቻ ይሄን ሀብት ሙሉ መሰብሰብ ቻለች ብሎ ራሱን ጠየቀ። እሷም በእርግጥ ለምን እዚህ እንደመጣ አውቃለሁ። የአንተ ተከታዮች ነን ብለው ሰዎችን የሚገሉ ምክንያት አይደል? ምንም ሀሳብ እንዳይገባ እነሱ ኋላ ሄደን አንድ በአንድ እንጨርሳቸዋለን አለችው። እሱም ትንሽ ስለደበረኝ ወደዚህ ጎራ አልኩኝ እንጂ የእነሱን ነገር በራሴ ጨርሳለሁ ብሎ አዘናግቷት 1 ሳንቲም ሰረቀ። ሸዶም የእሱም ማንነት ተጠቅሞ ሰዎችን የሚገልሰው አሌክሲያ እንደሆነች መጠርጠር ጀመረ። እኛም እንዴት እና ለምን እንደጠረጠራት አናውቅም። ሉክ አሁን ይሄ የሚጠረጠር ፊት ነው። እሱም ከጓደኞቹ ጋር እየሮጠ የሰይፍ ድምፅን ይሰማል። ከዛ ተንበርክኮ ያ ነገር እንደወጠረው ነገራቸው። እነሱም ትንሽ መንገድ ብቻ ነው የቀረን ተነሳሉት። ነገር ግን እሱ በጨለማው ቦታ እንደሚፈጽመውና ቤት ሳይደርስ ነገሩ ሊለቁ ስለሚችል መንገዱን ያለ ቀጥሎ አላቸው። እነሱም ልባቸው እየተሰበረ በእንባ ተሞልተው ትተውት ሄዱ።